በእስልምና ኢንሻአላህ ይላል ሙስሊም ደስ ይለኛል አቦ ኢንሻአላህ ቅድም አንችላልሽው ነገር በሴኮንድስ ምን የሚሆነው ነገር ስለማይ አንድ ነገር እንዲሆን ኢንሻአላህ መጣለውም ከሆነ ደውላለሁ ኢንሻአላህ መጣለሁ ኢንሻአላህ ነው ደስ ይለኛል ይቃል አምላክ ቢፈቅድ እንዲህ አምላክ ቢፈቅድ አንልም ምንም ንግግራችን ነው እንደው በጣም ጥቂት ሰዎች ነገ እንገናኝ ብለን አፋችን ሞልተን እንገናኝ ነው እግዚአብሔር ቢፈቅድ እንላለን አልፎ ግን ሁሌ አንልም እግዚአብሔር ከፈቀደ ነገ እንገናኛለን እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል እንደው ብንለምደው በእውነት እንደየምነታችን ብንለምደው መለኮታዊ የሆነውን አምላካችንን አስቀድመን እሱ ቢፈቅድ ብንገናኝ ብንል ይሄ በጣም ሰዋዊ ይሆናል በቃ እንገናኛ እንዲሆን በቃ እንዳታረፍሽ ነው ነገር አጥብቀን የምንይዘው እንዳታረፍሽ ነው እንጂ በመሃል ያሉትን ነገሮች እና ብንለምዳቸው ጥሩ ይሄ ስሜት የሚመጣው መቼ ነው ድንገት ሰውን ስናጣው ሁሌ ከዛ እንረሳዋለን እና እንደዚህ አይነት ልምምዶች በጣም መሰረታዊ ልምምዶች ይመስሉኛል ለማንኛውም ነጽዬ አንተ ካለፍክ በኋላ የመጀመሪያ የቅዳሜ ከሰዓት ፕሮግራም ነው ሁሌም የኛ ባልደረባ ነህ የቅዳሜ ከሰዓት ሆስት እስክትመስለን ድረስ ሁሌም አብረህን አለ በኢቢኤስ ውስጥ ምናልባት ኢቢኤስ የሚለው ቃል በጣም በተደጋጋሚ የተጠራው በነፃነት አንደበት ነው ሊሆን የሚችለው ይሄን እርግጠኛ መሆን እንችላለን የኢቢኤስ ምልክት ነበር ራሱ አገባቡ ራሱ እንደዛው ነው የኢቢኤስ ቴሌቪዥን ነው ሁላችሁም ትመጣላችሁ ሀብታም ዝነኛ ተወራጅ የኢቢኤስ ቴሌቪዥን ነው በኢቢኤስ ቴሌቪዥን ብቻ በዛች እንትን ብቻ ሁለቴ ሶስቴ ኢቢኤስን ይጠራል በየማሉም ይላል እንጂ ከትራንዚሽን መልስ ሁሌ የሚላት ነገር አጭን በጣም እና ሪካርዶ የሱ ነው ኢቢኤስ ቲቪን ደጋግሞ በመጥራትና በብዙ እናስታውሰዋለን በብዙ እንስለዋለን በብዙ እናስበዋለን በብዙ እናከብረዋለን ነጽዬ አምላክ በገነት ያኖረ